ኢትዮጵያ የባህር በር ያጣችበት ሁኔታ እንደሚያስቆጭ ምሁራኑ ገለጹ። ሐማስ የሰላም ስምምነቱን ካላከበረ መጥፊያው ይሆናል ስትል እስራኤል እየዛተች ነው። በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂ መሃል ያለው ግጭት አዲስ ምዕራፍ ላይ ደርሷል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በትራምፕ አደራዳሪነት የተለቀቁትን ታጋቾች ካዩ በኋላ የሰጡት ቃለ ምልልስ። ሰላም ቤተሰቦቻችን፣ የሰዓቱን 4 አጫጭር ሰበር ዜናዎች ይዘን መተናል። በትንተና እናስደምጣችሁ። ኢትዮጵያ የባህር በሯን ያጣችው መጪውን ትውልድ ባላገናዘበው የወቅቱ አስተዳደር ቸልተኝነትና ሰው ሰራሽ ሴራ መሆኑን የፖለቲካል ሳይንስ መምህራን እና የምስራቅ አፍሪካ ፖለቲካ ተመራማሪዎች ተናገሩ። ኢትዮጵያ የባህር በር ያጣችበት ሁኔታ እንደሚያስቆጭም ምሁራኑ ገልጸዋል። ከሀገራዊ ብሎም ቀጠናዊ ትብብርን ከማጎልበትና ትስስርን ከማደራጀት አኳያ የባህር በር ለማግኘት የሚደረግ ጥረት የአንድ ፓርቲና የመንግስት ፍላጎት ተደርጎ መወሰድ እንደሌለበትም ምሁራኑ አስገንዝበዋል። የባህር በር የነበራት ኢትዮጵያ በሯን ተፈጥሯዊም ሆነ ሕጋዊ መሰረት በሌለው ሁኔታ በወቅቱ የአስተዳደር ድክመት ምክንያት ማጣቷን በዲላ ዩኒቨርሲቲ የፖለቲካል ሳይንስ መምህር የምስራቅ አፍሪካ ፖለቲካ ተመራማሪና ደራሲ ዳዊት መዝገበ አውስተዋል። የባህር በር ማግኘት ማለት ፖለቲካዊ ብቻ ሳይሆን ምጣናዊ ሀብታዊ ፋይዳውና ሌሎች ጥቅሞቹ የጎሉ መሆናቸውን አስገንዝበዋል። ለህዝቦች ትስስር፣ ለቀጠናዊ ትብብርና በጋራ ለመልማት የባህር በር ሚና ከፍተኛ መሆኑን አስረድተዋል። በዋቻሞ ዩኒቨርሲቲ የፖለቲካል ሳይንስና ለዓለም አቀፍ ግንኙነት መምህር ሙሉዓለም ኃይለማርያም በበኩላቸው ዘርፈ ብዙ ጥቅም ያለውን የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ህዝባዊ ድጋፍ እንዳለው ጠቅሰው ተገቢነቱንም አንስተዋል። መንግስት እየሄደበት ያለውን ጥንቃቄ የተሞላበት አካሄድ አድንቀው የባህር በር ለማግኘት አዋጭ የሆኑ የተለያዩ አማራጮችን መከተል መልካም ስለመሆኑ መምከራቸውም ኢዜአ ዘግቧል። ኢትዮጵያን ያህል ታሪካዊ ትልቅና በርካታ ህዝብ የሚኖርባት ሀገር የባህር በር እንዳይኖራት የሚያደርጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸውም ምሁራኑ ያነሱት፣ ጥረቶችን አጠናክሮ መቀጠል እና ከተለያዩ ሀገራት ጋር ያሉ ዲፕሎማሲያዊ ግንኙነቶችን በዓለም ተጽዕኖ ፈጣሪ ከሆኑና ከጎረቤት ሀገራት ጋር ጭምር ግንኙነትን ማጥበቅ ጠቃሚ መሆኑን ጠቁመዋል። ኢትዮጵያ የባህር በር ማግኘት እንዳለባት በማመን ጥረቶችን መጀመሯ ተገቢ መሆኑን ጠቁመዋል። እንዴት ባለ መንገድ ማግኘትና መጠቀም ይቻላል የሚሉትን ወሳኝ ጉዳዮች መሆናቸውንም አስገንዝበዋል። የባህር በር ጥያቄ ሲንከባለል መቆየቱንና በኢትዮጵያ ልብ ውስጥ መኖሩንም እንዳስተዋሉ ገልጸዋል። ሐማስ ስምምነቱን ካላከበረ መጥፊያ ይሆናል ስትል እስራኤል እየዛተች ነው። የእስራኤል የመከላከያ ሚኒስተሩ ካትስ ሐማስ የእርቅ ስምምነቱን ካላከበረ ጦርነቱ እንደሚቀጥል ገልጸው ወታደራዊ ኃይሉ በድጋሚ ጦርነት በሚነሳበት ጊዜ የፍልስጤም አሸባሪ ቡድንን ለመጨፍለቅ እቅድ እንዲያዘጋጅ ትዕዛዝ ሰጥተዋል ተባለ። ሐማስ ስምምነቱን ለማክበር ፈቃደኛ ካልሆነ እስራኤል ከዩናይትድ ስቴትስ ጋር በመተባበር ጦርነቱን ይቀጥላል እና የሐማስ አጠቃላይ ሽንፈትን ለማሳካት በጋዛ ያለውን እውነት ለመለወጥ እና የጦርነቱን ዓላማዎች ሁሉ ያሳካል ሲል የካትስ ጽሕፈት ቤት መግለጫ ተናግሯል። የእስራኤል የመከላከያ ሚኒስቴር ይህን መግለጫ ያወጣው አሁንም በጋዛ የሞቱትን የ19 ታጋቾች አስክሬን አለመመለሱን ተከትሎ ነው። ነገር ግን የሐማስ ወታደራዊ ክንፍ በዩናይትድ ስቴትስ በሚደገፈው የተኩስ አቁም ስምምነት መሰረት ሁሉንም ሕይወት ያላቸው ታጋቾችን ወደ እስራኤል በመመለስ እና የሞቱትን ምርኮኞች ሁሉ አስክሬን እያፈላለገ ነው በማለት ስልጣኑን ከማስረከቡ በፊት ገልጿል። የታጋቾች አስክሬን ያልተመለሱት አስክሬን ለመፈለግ ከፍተኛ ጥረትና ልዩ መሳሪያዎችን ይፈልጋል። እናም ይህንን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ብሏል ቡድኑ። በተያያዘ ሐማስ ረቡዕ ምሽት የሞቱትን የሁለት ታጋቾች አስክሬን የያዙት 2 ሬሳ ሳጥኖችን አስተላልፏል። የሟቾቹን ምርኮኞች ሁሉ ማግኘት የቻለውን አስክሬን እንዳስረከበ ተናግሯል። የሬሳ ሳጥኖቹ በጋዛ ከተማ ከሚገኘው ሐማስ ተፈልገው የተገኙ ሲሆኑ በቀይ መስቀል አማካኝነትም ከጋዛ ሰርጥ ወጥተው ለመከላከያ ሰራዊት አባል ተላልፈዋል። ፖሊስ ቴል አቪቭ ወደሚገኘው አቡ ከቢር ፎረንሲክ ኢንስቲትዩት ወስዶ የሟቾችን መንስኤ ለማወቅ እና ለማጣራት የወሰዳቸው ሲሆን ይህ ሂደትም እስከ 2 ቀናት ሊወስድ እንደሚችል ባለስልጣኑ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስክሬኑ ወደ እስራኤል ግዛት ከተመለሰ በኋላ ለጋዜጠኞች በሰጡት መግለጫ ሐማስ በጋዛ የተያዙትን የሞቱትን ቀሪዎች እየፈለገ ነው ብለዋል። ይህ አሰቃቂ ሂደት ነው፣ እየቆፈሩ ነው እና ብዙ አካላትን እያገኙ ነው። ከዚያም አስክሬኖቹ መለየት አለባቸው ሲል በኦቫል ኦፊስ ውስጥ ለጋዜጠኞች ተናግሯል። ከነዚያም አስክሬኖች ውስጥ በጥቂቶቹ ለረጅም ጊዜ የቆዩ ሲሆን አንዳንዶቹም በፍርስራሾች ውስጥ ይገኛሉ። ፍርስራሾችን ማስወገድ አለባቸው ሲል በቀጠለው መግለጫ አንዳንዶቹ በዋሻዎች ውስጥ ናቸው፣ ከመሬት በታች ወደ ታች ስለሆኑ እስራኤል ጊዜ መስጠት አለባት ብለዋል። ሸምጋዮቹ ረቡዕ ዕለት ከጋዜጠኞች ጋር ባደረጉት አጭር መግለጫ ሐማስ የሁሉንም ታጋቾች አስክሬን ለማግኘት ሳምንታት ሊፈጅ እንደሚችል አስጠንቅቀዋል።
በጋዛ ላይ እየደረሰ ባለው ውድመት የተነሳ ፍለጋው አስቸጋሪ እንደሆነ ገልጸዋል። የትራምፕ ከፍተኛ አማካሪዎች አንዱ ሐማስ ስምምነቱን ጥሷል ሲሉ ብዙ ሰዎች ሰምተናል፣ ግን ተቸግሮ እንጂ ሆን ብሎ አይደለም ያሉት አማካሪው የጦር ቀጠና በመሆኗ የተኩስ አቁም ስምምነት ተግባራዊ ከሆነ በኋላ አስክሬኖችን ማሰባሰብ መጀመር የሚቻለው ባለፈው ሳምንት ብቻ እንደሆነ ጠቁሟል ሲል የዘገበው ታይምስ ኦፍ እስራኤል የዜና ወኪል ነው። በአማራ ክልል በምስራቅ ጎጃምና በደቡብ ወሎ ዞኖች አዋሳኝ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ያለው ግጭት አዲስ ምዕራፍ ላይ ደርሷል። ሁለቱም ወገኖች ቁልፍ መንገዶችን በመዝጋት በጀመሩት ወታደራዊ ስልት የንጹሐን ዜጎች የዕለት ተዕለት ህይወት ወደ ከፋ ሰብአዊና ኢኮኖሚያዊ ቀውስ እያመራ መሆኑን ከስፍራው የሚገኙ መረጃዎች ያመላክታሉ። ለወራት በዘለቀው በዚህ የመንገድ መዘጋጋት በዋነኝነት ከሞጣ ወደ ባህር ዳር የሚወስደው መስመር በመንግስት የጸጥታ ኃይሎች ተይዟል። የመንግስት እርምጃ ዋነኛ ዓላማ ከጎጃም ወደ ወሎ የሚደረገውን የፋኖ ታጣቂዎች እንቅስቃሴና የሎጂስቲክስ ዝውውር መበጠስ እንደሆነ ወታደራዊ ምንጮች ያመለክታሉ። በምላሹም የፋኖ ታጣቂዎች ከሞጣ ወደ ጉሙዳይ የሚወስደውን መንገድ በመዝጋት አካባቢውን በበላይነት ለመቆጣጠርና በመንግስት ኃይሎች ላይ ጫና ለመፍጠር እየሞከሩ ነው። ይህ የሁለቱ ወገኖች ወታደራዊ ስሌት ግን በቀጥታ ዋጋ እያስከፈለ ያለው ሰላማዊን ህዝብ ነው። በሁለቱም አቅጣጫዎች ሸቀጣሸቀጦችንና ነዳጅን የጫኑ ከባድ ተሽከርካሪዎች ለወራት ከቆሙበት ንቅንቅ እንዳላሉ ሹፌሮች ይናገራሉ። በዚህም ምክንያት በአካባቢው ከፍተኛ የነዳጅ እጥረት ተከስቷል። መሰረታዊ የፍጆታ እቃዎች ዋጋ ጣሪያ ነክቷል። የህክምና ቁሳቁሶችና ሌሎች አስፈላጊ አቅርቦቶች ወደ ህዝቡ መድረስ አልቻሉም። የህብረተሰቡ ምሬት ከቀን ወደ ቀን እየጨመረ ሲሆን ህይወት ከባድ እንደሆነባቸውም ነዋሪዎች ይገልጻሉ። ከመሬት ላይ ካለው ወታደራዊ ፍጥጫ ጎን ለጎን ሁለቱንም ወገኖች የፕሮፓጋንዳ የበላይነት ለማግኘትና የየራሳቸውን ድርጊት ህጋዊ ለማስመሰል የከፈቱት የቃላት ጦርነት ግጭቱን የበለጠ አወሳስቦታል። የኢትዮጵያ መከላከያ ሰራዊት ትናንት ባወጣው ጽሁፍ ስለ መንገዱ መዘጋጋትም ሆነ ስለ አካባቢው ውጊያ በቀጥታ የጠቀሰው ነገር የለም። ይልቁንም ሰራዊቱ የኢትዮጵያ ሰንደቅ ዓላማ ከፍ አድርጎ የሚያውለበልብ ለሰላም ሲል ህይወቱን የሚከፍል እንደሆነ በመግለጽ ይህ ዝግጁነቱ ለጠላቶቻችንና ለቅጥረኞቻቸው ራስ ምታት ሆኗል ብሏል። ጽሁፉ ልክ እንደ አባቶች በተባበረ ክንድ ፈተናዎችን መቋቋም እንደሚገባ በማሳሰብ በሀገራዊ አንድነትና በጀግንነት ትርክት ላይ ያተኩራል። በተቃራኒው የፋኖ አመራሮች አንዱ የሆነው ሰው የመንግስት ሰራዊትን የጦርነት ህግ የማያውቅ ስብስብ ሲል በከባድ ቃላት ይከሳል። ሰውየው በማህበራዊ ገጹ ባሰራጨው ጽሁፍ ጥቅምት 2 ቀን 2018 ዓ.ም በማንኩሳ አካባቢ በተደረገ ውጊያ ቆስላ በተማረከች ፋኒት በዓለም የተባለች የፋኖ ታጣቂ ላይ ከሰብአዊነት ውጪ የሆነና እጅግ ዘግናኝ የጭካኔ ተግባር እንደተፈጸመባት የሚገልጽ ከባድ ውንጀላ ሰንዝሯል። በጽናት የምንታገለው ይህንን አውሬነት ነው ሲልም የዓላማቸውን መሰረት አስቀምጧል። እንዲህ አይነት ከባድ ውንጀላዎችን በጦርነት ወቅት በገለልተኛ ወገን ለማጣራት እጅግ አስቸጋሪ ናቸው። ይህ በእንዲህ እንዳለ የፋኖ ታጣቂዎች ትናንት ገነቴ ከተማን መቆጣጠራቸውን ይፋ አድርገዋል። በአማራ ክልል በኩል ስለዚህ ጉዳይ የተባለ ነገር ባይኖርም ይህ ዜና ግጭቱ በመንገድ መዘጋጋት ላይ ብቻ ያተኮረ ሳይሆን ከተሞችን እስከ መቆጣጠር የደረሰና ተለዋዋጭ ባህሪ ያለው መሆኑንም ያመላክታል። በሞጣና አካባቢ ያለው ሁኔታ በኢትዮጵያ ሰሜናዊ ክፍል ያለው ግጭት ምን ያህል ውስብስብ አውዳሚ የሆነ እንደመጣ ቁልጭ አድርጎ ያሳያል። ሁለቱም ወገኖች በወታደራዊ ስልቶቻቸውና በፕሮፓጋንዳ ጦርነታቸው ውስጥ ሲጠመዱ፣ በመካከላቸው የታገተው ሰላማዊ ህዝብ ግን ለከፋ ሰብአዊ ቀውስ ተዳርጓል። የመንገዶቹ መዘጋት ከጦር ሜዳ ውጪ ንጹሐን ዜጎች በምን ያህል መልኩ የጦርነት ሰለባ እንደሚሆኑ ህያው ምስክር ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ከቀናት በፊት በፕሬዝዳንት ትራምፕ አደራዳሪነት የተለቀቁትን ታጋቾች ከጎበኙ በኋላ በሰጡት ቃለ ምልልስ እስራኤል ለሰላም እድል እየሰጠች ነው ቢሉም ራሱን የቻለ የፍልስጤም መንግስት መመስረት ግን ከባድ ቅድመ ሁኔታዎች እንዳሉት በግልጽ አስቀምጠዋል። ኔታንያሁ እንዳሉት ፍልስጤማውያን ራሳቸውን የማስተዳደር ስልጣን ሊኖራቸው ቢችልም የእስራኤልን ህልውና አደጋ ላይ የሚጥል ወታደራዊና የጸጥታ ሉዓላዊነት ግን ሊሰጣቸው እንደማይችል አቋማቸውን በድጋሚ አረጋግጠዋል። ይህ የኔታንያሁ መግለጫ የመጣው ከረጅም ጊዜ የሐማስ ምርኮኝነት የተመለሱትን እስራኤላውያን ታጋቾች ቴልአቪቭ አቅራቢያ በሚገኝ ሆስፒታል ከጎበኙ በኋላ ነው። ታጋቾቹ በምርኮ ሳሉ የደረሰባቸውን መከራ በተለይም በከርሰ ምድር ውስጥ በጨለማና በምግብ እጦት ያሳለፉትን ጊዜ ለጠቅላይ ሚኒስተሩ መግለጻቸው ተዘግቧል። ስለ ሰላምና መሬት ላይ ያለው እውነታ ሲናገሩም ምንም እንኳን ፕሬዚዳንት ትራምፕ የታጋቾች መለቀቅን ተከትሎ ጦርነቱ አብቅቷል ሲሉ በተደጋጋሚ ቢገልጹም የመሬት ላይ እውነታው ግን ፍጹም የተለየ ነው። የእስራኤል ወታደሮች አሁንም ከግማሽ በላይ በሆነው የጋዛ
ግዛት ውስጥ ሰፍረው ይገኛሉ። በቀሪው አካባቢ ደግሞ የሐማስ ታጣቂዎች ዳግም በጎዳናዎች ላይ መታየት መጀመራቸውን የሲቢኤስ ዘጋቢዎች አረጋግጠዋል። ኔታንያሁ ይህንን እውነታ በማንሳት መንግስታቸው ለሰላም እድል ለመስጠት መስማማቱን ገልጸዋል። ነገር ግን ይህ እድል በፕሬዚዳንት ትራምፕ የሰላም እቅድ ውስጥ በተቀመጡት ጥብቅ ቅድመ ሁኔታዎች ላይ የተመሰረተ መሆኑንም አስምረውበታል። ሁኔታዎቹ ግልጽ ናቸው ያሉት ኔታንያሁ በመጀመሪያ ሐማስ የጦር መሳሪያዎቹን ማስረከብ አለበት፣ በመቀጠልም በጋዛ ውስጥ ምንም አይነት የጦር መሳሪያ ፋብሪካ አለመኖሩን፣ የጦር መሳሪያ ዝውውር መቆሙን ማረጋገጥ አለብን ብለዋል። ሐማስ ትጥቅ ካልፈታ የከፋ ነገር ይፈጠራል ሲሉም አስጠንቅቀዋል። ጋዛን ማን ያስተዳድራል? ያልተመለሰው ጥያቄ። ጦርነቱ ሙሉ በሙሉ ሲያበቃ ጋዛን ማን ያስተዳድራል ለሚለው ወሳኝ ጥያቄ ኔታንያሁ ግልጽ ምላሽ ከመስጠት ተቆጥበዋል። የትራምፕ የሰላም እቅድ የሽግግር የሰላም ቦርድ እንዲቋቋምና የቀድሞ ብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እንዲያገለግሉ ቢያመለክትም ኔታንያሁ ይህንን ሀሳብ የማይመስል ነገር ሲሉ አጣጥለውታል። በምትኩ እኛ የምንፈልገው እኛን ለማጥፋት ቁርጠኛ ካልሆኑ ሰዎች የተዋቀረ አስተዳደር ነው በማለት የጥቅምት ሰባቱን አይነት ጥቃት ዳግም እንዳይፈጸም መከላከል ቀዳሚው ግብ መሆኑን አስረድተዋል። የሁለት መንግስት መፍትሄና የኔታንያሁ ቀይ መስመር። ለ10 ዓመታት የተባበሩት መንግስታት ድርጅት ጨምሮ አብዛኛው የዓለም ማህበረሰብ ለእስራኤልና ለፍልስጤም ግጭት ዘላቂ መፍትሄው የሁለት መንግስት መፍትሄ ነው ሲል ቆይቷል። ይህ መፍትሄ ራሱን የቻለ ሉዓላዊ የሆነ የፍልስጤም መንግስት ከእስራኤል ጎን እንዲመሰረት የሚጠይቅ ነው። ነገር ግን የኔታንያሁ አስተዳደር ይህንን ሀሳብ በተደጋጋሚ ውድቅ አድርጓል። በትራምፕ አስተዳደር ጊዜ የአሜሪካ መንግስት ለፍልስጤም መንግስት ያደርግ የነበረውን ጥሪ ሙሉ በሙሉ ተወት አድርጎት ነበር። ኔታንያሁ ለሲቢኤስ በሰጡት ማብራሪያ ይህንን አቋማቸውን ይበልጥ ግልጽ አድርገዋል። ፍልስጤማውያን ራሳቸውን የሚያስተዳድሩበት ሙሉ ስልጣን ሊኖራቸው ይችላል፣ ነገር ግን የእኛን ህልውና አደጋ ላይ የሚጥል ስልጣን ሊኖራቸው አይችልም። የጸጥታው ሉዓላዊ ስልጣን በእስራኤል እጅ መቆየት አለበት ብለዋል። ይህ ካልሆነ ጽንፈኞችና ኢራን ወዲያውኑ አካባቢውን ይቆጣጠሩታል ሲሉ ስጋታቸውን ገልጸዋል። እንደ ኔታንያሁ ገለጻ የትኛውም የፍልስጤም አስተዳደር ልጆችን እስራኤልን እንዲጠሉ ከማስተማር እስካልቆመና ለሰላም እስካላስተማረ ድረስ ራሱን የቻለ ሉዓላዊ መንግስት ማሰብ ከእውነታው የራቀ ነው። ይህ ለውጥ ደግሞ ትውልዶችን ሊወስድ ይችላል ሲሉ አክለዋል። የታጋቾች መለቀቅ የተስፋ ጭላንጭል ቢፈጥርም የኔታንያሁ መግለጫ እንደሚያሳየው በእስራኤልና በፍልስጤማውያን መካከል ያለው መሰረታዊ የፖለቲካ ልዩነት አሁንም እንደሰፋ ነው። ጠቅላይ ሚኒስትሩ ያስቀመጡት ራዕይ ከዓለም አቀፍ ማህበረሰብ የረጅም ጊዜ አቋም ጋር በቀጥታ የሚጋጭ በመሆኑ ወደ ዘላቂ ሰላም የሚወስደው መንገድ አሁንም በከባድ ፈተናዎች የተሞላ መሆኑን በግልጽ ያመላክታል። ሰላም ቤተሰቦቻችን፣ የዕለቱ የሰዓቱ ዜናዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ።